who is the gunners እሺ best team in Europe አሁን ሰዓት best team in Europe ተገረፈ 45 ደቂቃ ብቻ ነው የኔን ተከሻ መለካት ተቻለ 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት ምን አባህ ምክንያት ትሰጠኛለህ ሉዊስ ዲያዝ ስላልነበረ ነው በለኝ ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል ይረሳል እኮ በቃኛ በስኳድ ሮቴት ያደረግን ብንገርፍም ይረሳል ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት 45 ደቂቃ ነው ይቻለ አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ መበጥረቁን አቁም 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጠልልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ መቼ ነው ከስተታችሁ የምትማሩት ሁለቱም ሊግ ላይ ቶፕ ነን ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ ባየር ሙኒክ ለምን እንደማደንቀው ልንገር 3 አመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለ ምንም ጎል ሁሉንም ጨዋታ አሸንፎ ነበር አንድ ጎል አገባብን እንዴት አንድ ጎል ያገቡብናል እንዴት ያን ያለው ምን ችለው ማን አሁን የአድናቆት ቪዲዮ ነው ፈልገው ሁላችሁም ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ አሁን እኮ ብሶብኛል ማን አሁን ብሶብኝ ሁሉንም ነው የምገርፈው ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር ደፋር ቡድን ስለሆነ ማን ኖየር ብቻ 2 ያወጣው ኳስ እንችላለን ወይ ያዝ እንግዲህ ጀሞ ዘፈኑ ከናንተ ነው ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠን ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳይጨልቃተኝ ነውጣ ብርድልስ ውስጥ አጨልቃተኝ መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አርገ መታይ ናውጣ ልጣለው ጨጓራ እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አርጋችሁ ማድረስ ያለባችሁ ምን አይነት ቲም ነው ያለኝ ምን ጥንቆራሽ አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እናንተ ጅል ናችሁ እንዴ በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው ምትተማመኑበትን ቲም እኮ ደገፍ አደረግን አባቴ ይሄ ቁጥር 1 ቪዲዮ እመለሳለሁ ሼር ኮፒ ሊንክ አድርጋችሁ እመለሳለሁ መጣ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላችኋል ባየር ሙኒክን በሜዳችን 3-1 ስጥት አረ በስመ አብ ኧረ እኔ በቃ እያስጠላኝ ነው እንዴ ለምንድን ነው ማንሸነፈው ማን ነው እሺ የሚያሸንፈን እንዴ ወርልድ ቤስት 11 ይውጣና ማለት ይጋጠመን ምን አይነት ጨዋታ ነው የተጫወት ነው በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር ሰከንድ ሃፍ ላይ ሞር ድራማቲክ እናደርጋለን 2-1 ማርቲኔሊ ተቀይሮ ገብቶ አገባ ማዱዌኬ በራፐር ነው የምናሸንፋችሁ ማዱዌኬ ራፕ ያደርጋል ገባ አገባው ምን አይነት ጎል ነው ማን ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ ማሽን ነው ቻምፒየንስ ሊግ ላይ ማሽን ነው እንዴት ነው የሚሮጠው በስመ አብ በጣም ነው የሚችለው ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው ኖየር ምንም እድል የለውም ነበር በጣም ነው የምንችለው ሳካ ማሪፍ ጨዋታ ነው የጨዋታው ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት በስመ አብ የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ በስመ አብ ምን እየተሰማችሁ ነው እኔ ድምጽ ሁላ ተዘጋ ማለት ድምጽ ቀንሶ መጮህ አይቻልም ምን እየተሰማችሁ ነው የአርሰናል ደጋፊዎች ቢስሚላህ አረ ምን አይነት ሳምንት ነው እያሳለፍን ያለ ነው አረ እንዴት እድለኞች ነን እንዴት የሚያምር ቡድን ያለን ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን ይውል የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለክ ሃሪኬን በለው ከፈለክ ኪሚች በለው ከፈለክ ማንንም ብታሯሩጥ ብትቋጠር ብትጸልይ ብታረግ ማንንም አይበግረንም የአርሰናል ደጋፊዎች እንለያለን ፎሎ አርጉ ኮፒ ሊንክ አርጉ የተሰማችሁን ስሜት ኮሜንት ላይ ጻፉ የታባቱ የሆነ ሳምንት አባቴ ተበቀልኩልክ የኔ አባት ተበቀልኩልክ አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ
ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለብ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሮኝ። እንችላለን። ገነርስ እንኳን ደስ አለን። እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3 ለአንድ ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5 ለአንድ ይቅርሽ። እሱ በደጉ ዘመን ነው እንደው አንድ ባዶ ነው የሚቀር ወያላ አይሸነፍም እንዴ? አይሸነፍም። በል የኔ ጌታ ካስቀመጥክበት አውጣና ዋንጫውን ስጠው። መቼስ ለአንተ ሲባል ዓለም ላይ ያለ ቲም በመድፍ ተደምስሶ አያልቅልህም። እኔ አመንኩ እኮ ለምን እንደምታስጨንቁ ቼለው መድኃኒዓለም ይከተልህ አታፍጥን ይላል። እኔም አላውቀውም። ይሄኔ ከአቅሜ በላይ ነው። እውነቴን ነው። አልቀልህም አለኝ እኮ ይኸው ሚያም ሜዳ ተለጠፈች። እዛ መስጠቷን አላውቀውም እስካሁን ድረስ። በጣም ከባድ ነው። እኔ ግን ቀለል ያለ ነገር ልንገርህ። ከዚህ በኋላ ቤቲንግ ላይ መወራረድ ቀሏል። ትገባለህ ቴሌግራም ላይ ዋሊያ ቦት ላይ ገብተህ ሬጂስተር ሎጊን ቲኬት ማውጣት ቲኬት ቼክ ማድረግ ቲም ሰፖርተርም ከፈለጋለ ብቻ ዋሊያ ቤት ላይ ገብተህ ቴሌግራም ቦት ላይ ተወራረድ። ይሄ ከባድ ነው። ወንዳ ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምችለው በዚህ እኔ ምንም በቋጠሩን በምንም ልችለው አልቻልኩም። ይሄንን ክለብ ፐርፌክት እግዚአብሔርን በቃ ትችላላችሁ። በዚህ ሰዓት አርሰናል ምንም ነገር ይገባዋል። ምንም ነገር ግን ይቅርታ አድርጉልኝ፣ ሁሉ ነገር እመኝላችኋለሁ ከዋንጫ ውጭ ግን ትችላላችሁ። እኔ ቋጠሮ በቃ ጤናዬን መጠበቅ እፈልጋለሁ። አርሰናል ድንገት ከተሸነፈ አስከፊያቻ ከወጣ ልጨፍር ይችላል። ከዛ ውጪ ግን ትችላላችሁ፣ መቤቴ ትችላላችሁ። ሞዳትን አርሰናል ግን መልሱልኝ። እቺን አርሰናል መልስ ናፍቆኛል። ኧረ ተው እንዲህ አሁን በወጣ መረጃ መሰረት አርሰናል ላይ መቋጠር ጤናን እንደሚጎዳና ሌላም እክል በሽታዎችን ይዞ እንደሚመጣ ይፋ ተደርጓል። ስለዚህ አርሰናል ላይ መቋጠራችሁን አቁማችሁ ጤናችሁን ጠብቁ እንላችኋለን። አተኙም በቃ ተኙ። በቃ መተኛት እኮ ነው። ሌላ ምንም የሚመጣ ነገር የለም። መተኛት ነው። ስንት ህልም የማይበትን ሰዓት ነው የፈጀብኝ። አንወያላ በጊዜ አጨርስም ከጨረስ የሁሉ ሰዓት ለምንድን ነው ያስጠብቅን? እንዲህ በቃ ተኙ። ሌላ ምን አማራጭ አለን? አይ ምንም ማን ነው የሚያስቆመው ነው? አሁን እኮ ማን ነው የሚያስቆመው? ምንም አንሰካከስም። እግር ኳስ ተመልካችና አንሰካከሳትም። ማን ነው የሚያስቆመው? አርሰናልን ምን አይነት ፐርፎርማንስ ልጥልጥ። እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱም ለጥፎ ነው የጣለው። ምንም በቃ ሰበብ ነገር የለም። በስንት ሰዓት ጨዋታ በልጠዋል፣ ሁሉም ነገር በልጠዋል፣ ሲለጠልጧቸው ማለት ነው። ጭራሽ የሳቱት ኳስ ስንት ነበረ? ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ። ወይኔ እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ። ምን አይነት ወይኔ አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔርን ነው። የሆነ ትሮሳርድም ተጎድቶባቸዋል ዛሬ ማለት ነው፣ ማጋለሽም ተጎድቶባቸዋል። ግን የሚጥል አይነት ነገር አይደለም ቡድኑ። በቃ አንድ ጎል የገባበት ራሱ በሙኒክ ማለት ነው 4 ቀረ። ወይኔ አይኔ እያየ ዋንጫ ሊበላ ነው አርሰናል። እንኳን ደስ አላችሁ። በህይወት እያለን ይህ ነገር ሆን ከሆነ ፈጣሪ እባክህ ከዚህ ሀገርም ቢሆን በምንም ነገር አስወጣኝ። ቲክቶክንም በይዘጋው ምንድን ነው አርቴታ? ኧረ አርሰናል ተው እንጂ። ኧረ ማመን ማልፈልገው በግድ የሚያምነው ነገር ግን ጋይስ አርሰናል ይሻላል። የምሬ ነው ይሻላል። በተለይ ራይስ በጣም ክላስ የሆነ ተጫዋች፣ እግዚአብሔርን ምን አይነት ተጫዋች እንደሆነ ቲምበር ይችላል። እኔ እንጃ በጣም በቃ አርሰናል የምር ሪሊ ዋንጫ ቲም እየመሰለ ነው።
በጣም ምርጥ ቲም እያየን ነው። በጣም የሚያስፈራ ቲም እያየን ነው። ጎል ከምንም አንግል ሊያስቆጥሩ ይችላሉ። ግን ቋጠሮ አርሰናል እንደማይጠቅም ተረድቻለሁ። እግዚአብሔር ነው ብቻዬን በሌሊት እየተራመድኩ ነው። ልጨልል ነው። ተውኝ። ሰከንድ ሀፍ የሆነ ነገር ይፈጠራል ብለን ጠብቀን ነበር። አንወሻሽ ሰከንድ ሀፍ ሙኒክ የሆነ ነገር ይፈጠራል ብለን ጠብቀን ነበረ። አልተፈጠረም። ሰከንድ ሀፍ አርቴታ ካምፓኒን አጋየው። ማን ይሄ ብቻ ነው ሊገልጸው የሚችለው ቃል። ፈርስት ሀፍ የሆነ ተስፋ አሳይቶን ነበረ፣ ግን ሙኒክ ምን አለ? ይህም ብሎ አለ። እግዚአብሔር እንደምላችሁ አርቴታ ይችላል። ታስታውሳላችሁ ሙኒክ እኛን አሊያንዝ አሬና ላይ 3-1 ያሸነፈለት ያው ዛሬ አርሰናል በሚገባ ተበቅሎልናል። እናመሰግናለን የለንደን ክለብ እናመሰግናለን። ግን የዛለት ሃሪኬን ሊንክ አፕ እያደረገ ኳሶችን እንደፈለገ ሲያንሸራሽፍ ነበር። ዛሬ አርቴታ ምን አደረገ? ሳሊባን አምጥቶ ለጥፍ አደረገበትና ከኳስ ጋር እንዳይገናኝ ነበር ያደረገው። እና አርቴታ ይችላል። አርቴታ እሁድ ዕለት በዊኒንግ ሜንታሊቲ ሁለታችንም የምንገናኝ ይሆናል። እኔ ፈርስት ሀፍ ነበር ቲኬቴን ያገኘሁት፣ ሁለቱም ጎል ይገባባሉ ብዬ ማለት ነው። በዚህ ዩዘር ኔም ቴሌግራም ጆይን በል እኔ እያልኩ ጆይን በል እና ቅዳሜ ማለት ነው እሁድ እጠብቃችኋለሁ። እንዳትቀሩ ያበደ ጨዋታ እንደሚሆን ምንም ጥርጥር የለው። ትችላላችሁ እኔን እስክትገጥሙ ማለት ነው። ወላሂ ነው የምላችሁ አርሰናል በዚህ ሰዓት የዓለማችን ምርጡ ክለብ ነው፣ ምንም ጥርጥር የሌለው ማለት ነው። እየመረርን ልንውጠው የሚገባው ነገር ይሄ ብቻ ነው። ወላሂ አርሰናል አሁን ላይ ምንም ማድረግ ይችላል፣ ምንም ማለት ነው። በሰሚላህ ባየር ሙኒክን እኔ እንጂ የማሸነፍ ወኔያቸው ሁሉ ነገራቸው እንደ ቲም ሲጫው እኔ ብዙ ነገር ማለት እችላለሁ፣ ግን እኔ ማለት አልፈልግም። ግን አሁን በዚህ ሰዓት የለም፣ በቃ የለም፣ እንደ አርሰናል ማንም የለም። ቢስሚላህ የሚኬል አርቴታው ሰራዊት ሙኒክን 3-1 ረምርሞታል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። የአርሰናል ደጋፊዎች ይሄን ድላችሁን ዝም ብላችሁ አታጥሙ። ዋንጫው ይደርሳል። ስለ ዋንጫ ማሰብ ገና ነው። እናንተ አሁን እችን በየቀኑ የምትገኘውን ድሏን እሷን ማጣጣም ነው። ስለ ዋንጫ እያሰባችሁ መረበሽ አያስፈልግም። እኔ አርቴታ አሁንም ገና ነው ስላችሁ ዙቢሜንዲን ነው እስካሁን ይጠቀም ያለው ካስፈረማቸው ራሱ እንጂ በነባር ቡድን ነው የተጫወተ ያለው ብዬ ነው ማስበው። ዮኬሬሽ ገና ነው፣ ኢዜም ገና ነው። እነሱ ሲመጡ ምናምን ከዚህ ተሻለ ምናምን ያ በጊዜ ሂደት ታዩታለች። አሁን ግን ድላችሁን ብቻ አጣጥሙ። መረበሽ አያስፈልግም። ከባድ ነገር እያሰባችሁ ብዬ ነው የምመክረው። እኔ የአርሰናል ፋሚሊዎች እኔ ጋር ብዙ ስላላችሁ፣ ግን ሙኒክን ከዚህ በላይ በየቀኑ ይገጥማችሁ ብታሸንፉትም በቀሉ ገና ነውና ድሉ ግን ዛሬ ይገባችሁ ነበር። እንኳን ደስ ያላችሁ። በድሉ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሴናል ሙኒክን ማለት ነው ጆሮ ግንዱን ብሎ ወደ ሜዳው። አንድ ነገር እንድታውቁ የምፈልገው ይሄ ሳምንት የበቀል ሳምንት ነው። ሲጀምር የበቀል ሳምንት ነው። ሌላው ደግሞ ምንድነው ጨዋታው ላይ ምን አየ ካላችሁኝ ሞር በደንብ ነገ የምናወራበት ይሆናል። ግን ዛሬ ላይ የተወሰነውን ለመናገር አርሴናል ሲጫወትበት የነበረበት መንገድ ለአርሴናል በጣም ጠቅሞታል። ሙኒክ ጭራሽ ቢውልድ አፕ ላይ እንዳይጀምር አድርጎታል። ከዛ ሙኒኮች ትንሽ ብልጠት የተጠቀሙት ምንድነው ሎንግ ፓሶች ለመጣልና በዛ ላይ ኢፌክቲቭ ለመሆን ሙከራ አድርገው ነበር። የተጫዋች ኳሊቲ ወስነዋል። ያንን ደግሞ ለማድረግ አንድ ኳስ አግኝቶ አግብተዋል። በጣም ግን የሚገርም ጨዋታ አይተናል። የምር አርሴናል ላይ ያለው የበቀል ስሜት ፍላጎት በጣም የሚገርም ነበር። ማዱዌኬ ዛሬ ጎል አግብቷል። ይሄው አንድ ነገር ልንገራችሁ የአርሴናል ደጋፊዎች አደራችሁ፣ እናንተ የገፋችሁ ተጫዋች ምናምን እንዳትሉ። እኛ ማዱዌኬን አልገፋነው። በመጀመሪያ ራሱ ነው የወጣው፣ ቼልሲ አልገፋው። ማሬስካ የሰጠውን መግለጫ ከፈለጋችሁ ማየት ትችላላችሁ። መውጣት የፈለገ ሰው መውጣት ይችላል ብሎ ተናግሯል። ራሱ ነው የፈለገው ወጥቷል እንጂ እኛ አልገባ። ቼልሲ የተገፋው ምናምን እንዳትሉ ብዬ ገና ዛሬ ነው ደግሞ ያገባላችሁ። ቆይ ምንድን ነው ይሄ? አልበዛም? እንደሆነስ አርኔ ስሎት ወይ ተጫዋቾቹ ጠልተውታል አላቅም። የሆነ ነገር አለ። ላይክ ያለፈው ጊዜ ትዝ ካላችሁ ጆዜን ለማስባረር ሲባል እኮ እና ሃዛርድ ጠማው ነበር እኮ። ይሄንንም ሰውዬ እንደዚህ የሆነ ቅምም ያሉበት ተጫዋቾች ሳይኖሩ አይቀሩም። ያልገባኝ ነገር አለ። ሊቨርፑል ቤት የሆነ ሰላም ያልሆነ ነገር ይኖራል እንጂ ማለት ነው በሰላም እንደዚህ ነው። አረ ምክንያቱም የአርኔ ስሎት አጫወት ለፒኤስቪ በጣም ፐርፌክት አጫወት ነው። ማሸነፍ የሚችለው ጨዋታ ነው። እኔ አልገባኝም ይሄ ነገር። እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻል። አሁን ስለ አርሰናል ምን ልበል? በቃ አርሰናል ጭራቅ ሆኗል። በዚህ ሰዓት ማንንም አይሰማም። የትኛው ክለብ ነው የሚያስቆመው? እኛ እኮ ግራ ገባን። ከዚህ በኋላ ከምሬን እኮ ነው የምላችሁ። እንዴ ዛሬ ያስቆመዋል ጭራሽ የተባለው ሙኒክ የተፈራው ሙኒክን 3-1 ኤመሬት ላይ ዱቄት አደረገው። በቃ ትችላላችሁ እናንተ። እኔ ቆስያለሁ። ከዚህ በኋላ ማውራትም አልችልም። ይመቻችሁ። ኮንግራ
ኮንግራ ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለስድስት ለምን ለሰባት ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው ለአርሰናል ከባዱ። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ነው። ያራዳ ልጅ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጫወተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱም አያምርብህ። ቶ ያራዳ ልጅ አርሰናል መሮታል ዘንድሮ በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌጅ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደም ሼር ኮፕሊንግ ይደረገው። ኦሮሮሮሮሮ የአርሰናል ደጋፊ ሆንክ አልሆንክ አይመለከተኝም። ለሚካኤል አርቴታ አንዴ እናጨበጨባለን ጋይስ። ምን አይነት ወርቃማ የሆነ አሰልጣኝ ነው ጋይስ። እያንዳንዱ ውሳኔዎቹ ሰው እንዴት ልክ ይሆንለታል። ካላፊዮሪን ቀይሮ አስገባው፣ በሰከንዶች ውስጥ አሲስት አደረገ። ማድዌኬን ከቀኝ ወደ ግራ ሳካን አስወጥቶ በሚመቸው ቀኝ ቦታ ላይ ያሰለፈው፣ በሰከንድና በደቂቃዎች ውስጥ ጎል አስቆጠረ። ምን አይነት ድንቅ አሰልጣኝ ነው ጋይስ። ቪንሴንት ኮምፓኒ ዛሬ እጅ ነው ያሰጠው። አንበርክኮ ነው እጅ ያሰጠው። ትክክለኛ ውሳኔዎች በትክክለኛው ሰዓት የወሰነው ጀግናው አሰልጣኝ ሚካኤል አርቴታ። እኔ በጣም ያስደሰተኝ ዛሬ በእውነት ይህንን ጨዋታ በሚካኤል አርቴታ ጭንቅላትና በሚካኤል አርቴታ ውሳኔዎች፣ ትክክለኛ ውሳኔዎች አርሰናል ሙሉ 3 ነጥብ ከባየር ሙኒክ ላይ መንጠቅ ችሏል። ሰከንድ ሃፍ በተለይ አርሰናል ዶሚናንት ፎርስ ነበረ። በጣም ድንቅ ቡድን በርካታ ኳሶችን ስቷል። የማኑኤል ኖየር ስህተቶች እንዳሉ ሆነው አርሰናል ግን የሚገባውን 3 ነጥብ አሳክቷል። ቪንሰንት ኮምፓኒ እጅግ የዘገየ ቅያሬዎችን ያደረገው ለሚካኤል አርቴታ ከጨዋታው በፊትም በጣም ሲያወግሰውና ሲያወድሰው ነበር። ከሱ ተሽሎም ደግሞ ተገኝቶ አሳይቶናል። ሚካኤል አርቴታ ዋው ሚካኤል አርቴታ ዋው አርሰናል ቶፕ ኦፍ ደ ሊግ ቶፕ ኦፍ ደ ቻምፒዮንስ ሊግ የሚካኤል አርቴታው ሰራዊት ዛሬም ኃያሉን ባየር ሙኒክ በዘንድሮ በአውሮፓም በቡንደስሊጋውም ጠንካራውን ባየር ሙኒክ ሜዳው ኤምሬትስ ላይ ጋብዞ 3-1 በሆነ ውጤት ማሸነፍ ችሏል። ለማንኛውም አርሰናል የሚያቆመው ጠፍቷል ጋይስ። ለሚካኤል አርቴታ ግን የተለየ ክብርና አስተያየት እዚህ ጋር ኮሜንት ሴክሽን ላይ እፈልጋለሁ። መድፈኞቹ በሙሉ እንኳን ደስ አላችሁ፣ የሚገባችሁን ድል አግኝታችኋል። 19ኙም የእንግሊዝ ፕሪሚየር ሊግ ተነስተ ማለት ነው የእንግሊዝ ቲም ተነስተ አጨብጭብ ለአርሰናል። ምንም አባፈጥርማ በቃ ወጥቶ እንግሊዝን ያስከበረው አርሰናል ብቻ። ኒውካስትል ሰጡት፣ ቶተናም ተሰጠው፣ ሲቲ ፈላው ሰጡት፣ እኔ በሜዳ ሰጡኝ። እንግሊዝን ያስከበረው ሹልና ቼልሲ ብቻ ነው። ቼልሲ እና አርሰናል ታይትል ሬሱ ላይ ሁለቱ ነው ያሉት። ለአርሰናል ማን ነው የሚያስቆመው? ቡንደስሊጋ ላይ አለ ወጥቶ ሰጡት። እንዴ እኮ አይቻልም እኮ አይቻልም እኮ። ይሄ ሌላ ነገር ነው እኮ የፈጠረው እኮ አርቴታ እኮ። እኔ መቻችሁ እንደ አርሰናል ደጋፊ ታደረ የለም በዚህ ሰዓት። እኛ ሜንታሊቲ በቃ ሜንታል ሄልዝ እያሳሰበኝ ነው እያሳሰበኝ። እኔ ታድላችሁ ግን አርሰናሎች ታድላችሁ። ቁጭ ብሎ የቋጠረ ይኸው አጠገቢ ቁጭ ብሎ የቋጠረ የዩናይትድ ደጋፊ ቁጭ ብሎ አርሰናል በባየር ሙኒክ ይሸነፋል እንደሚሸነፍ እኔ የራሴን እያየሁ ነበረ። ያስል 4 አረ ይመቻችሁ። የአርሰናል ሞንክ የቼልሲ ሞንክ የሊቨርፑልም የማንቸስተር የሲቲ ሞንክ ማለት ነው። ዋኔክስ ላይ ኢብራሂም ባይ ፕሮሞ ኮድ ሬጂስተር ስታረግ 60,000 ብር የሚያሸንፍ እድል አለልህ። ሊንክ ባይሆን ያለልህ የገባ ተጫወት። መቀጣቀጥ ነው እንግዲህ ስትጫወቱ። ሊቬ ሁሌ 3 ጎል ይገባበታል ብትሉ አይከፋኝም። እኔ ይመቻችሁ። ዋኔክስ ይለያል። የውጭ ድርጅት ስለሆነ በፈረስ ዲፖዚት እስከ 60,000 ብር የምታገኙበት እድል አለ። ደህና ደሩ። አርሰናል ይችላል። ወይኔ አርሰናል ሙኒክን ነው ያሸነፈው። ሙኒክ ማለት በዚህ ሰዓት ምን አይነት ደረጃ ላይ ያለ ቲም ነው? ምን አይነት ደረጃ ላይ ያለ ክለብ ነው? ወይኔ ቤተሰብ እኔ በጣም ፈርቻለሁ። አርሰናል አይደለም ፕሪሚየር ሊጉን ቻምፒየንስ ሊጉንም እንዳይበላው በጣም ፈርቻለሁ። እኔ አላቅም። በደንብ መቋጠር አለብን ቤተሰብ። በደንብ መቋጠር አለብን እንዴ! ጭራሽ እኔ አልጠበቅኩም።
ኧረ ወይኔ ኧረ ወይኔ ኧረ የሰራ ነው የሆነ ክፋትም አለ የሰራ የሆነ ክፋት አለ ኧረ የሰራ ነው ክፋት አለ አርሰናል ቻምፒየንስ ሊግ እንዳይበላ ባባ አረ ምን ጉድ ነው ጋይስ! ይህንን ቡድን ማን ነው የሚያቆመው? መድፈኞቹ እንግዲህ ጭራቅ ሆነዋል ጋይስ። ከፊታቸው የመጣውን ሁሉ እያጋደሙ መሄድ ጀምረዋል። ዛሬም ባየር ሙኒክ ላይ ጣፋጭ በቀል እንግዲህ ማድረግ የቻሉ ሲሆን 3-1 በሆነ ውጤት እንግዲህ በሜዳቸው ባየር ሙኒክን ድል በማድረግ የአውሮፓ ሻምፒዮንስ ሊግ መሪነትን ተረክበዋል ማለት ነው። መድፈኞቹ እንግዲህ በቴስታ ግብ አያስቆጥሩም ሲባል ነበረ ቆይተዋል ተብሎም ነበረ። አሰልጣኝ ሚኬል አርቴታ እንደውም በቶተናሙ ጨዋታ ቴስታ ወይም ከኮርና የተነሳ ኳስ ባለማግበታችን ተናድጃለሁ ሲሉ ነበር። ዛሬ ታዲያ ጁሪየን ቲምበር አስደናቂ ኳስ ከመረብ አሳርፈዋል ከኮርና ማለት ነው። እንደዚሁም ደግሞ ኖኒ ማዱኬና ጋብሪኤል ማርቲኔሊ ከጉዳት መጥተው ዛሬ ግን ማስቆጠር ችሏል። ከጉዳት የመጡት ተጫዋቾች በተለይ በምርጥ አቋማቸው ላይ መገኘታቸው ለእሁዱ የለንደን ደርቢ ቼልሲ ጨዋታም ወሳኝ ይሆናል ተብሎ ይጠበቃል። አርሰናል ዘንድሮን ማን ያቆመዋል? ሻምፒዮንስ ሊጉንም ፕሪሚየር ሊጉንም እየመራ ይገኛል። ስንት ዋንጫ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቱን መጫና ፎሎ ማድረግ አትርሱ። ይመቻችሁ። ሱፐር አርሰናል ባየር ሚኒክን በኤምሬትስ አንበረከኩ። ምን አይነት ብርቱ ምን አይነት ኮስታራውን አርሰናል ነው የተመለከትነው። ኤምሬትስ ላይ በተደረገው ተጠባቂ የሻምፒየንስ ሊግ ጨዋታ አርሰናል ባየር ሚኒክን 3-1 አሸንፈዋል። ዩሊያን ቲምበር፣ ኖኒ ማዱዌኬና ጋብሪኤል ማርቲኔሊ የአርሰናልን ጎሎች ሲያስቆጥሩ ሌናርድ ካርል የባየር ሚኒክን ብቸኛ ጎል አስቆጥረዋል። ባየር ሚኒክ በሲዝኑ በ18 ጨዋታዎች አልተሸነፉም ነበር። 17ቱን አሸንፈው በአንዱ ብቻ ነበራቸው የተለያዩት። የሲዝኑን የመጀመሪያ ሽንፈታቸውን በአርሰናል አስተናግደዋል። አርሰናል ተከታታይ 5 የሻምፒየንስ ሊግ ድላቸውን ማስመዝገብ የቻሉ በ15 ነጥቦችም የሻምፒየንስ ሊጉ መሪ መሆን ችለዋል። ስለ አርሰናል ምን ትላላችሁ? ኮሜንት ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።